ቀኑ ቅዳሜ በወርሃ ነሐሴ 15 1940 ዓመተ ምህረት ጤፍ የሚዘራበት የክረምት ወቅት ነበር። የጉልጓሎ ስራዋን ለማከናወን ከባለቤቷ ጋር ያቀደችው አንዲት እናትም ረፋዱ ላይ ያላሰበችው ነገር ገጥሟታል። ይህም ጽንስን የመገላገል ተፈጥሯዊ ሕግ ነበር። ልጁም ባልተለመደ መንገድ ተወለደ። የክብር ዶክተር ዙምራ ኑሩ የመልካም ሐሳቦች ባለቤትና የአውራምባ ማህበረሰብ መስራች የሆነውን የክብር ዶክተር ዙምራ ኑሩን የውልደት ታሪክ ልናስቃኛችሁ ወደድን። አብራችሁን ቆዩ። የዙምራ አባት ኑሩ መሐመድ ይባላል። ኑሩ መሐመድ በወሎ ጠቅላይ ግዛት በወረኢሉ አውራጃ በአሁኑ አጠራር በደቡብ ወሎ ዞን ተንታ ወረዳ አምባ ማርያም በምትባል ቦታ ተወለደ። እድገቱን እዚያው በወሎ ክፍለ ሀገር ካደረገ በኋላ የቀደምት የወሎ ክፍለ ሀገር ገበሬዎች ለተሻለ የእርሻ ቦታ ፍለጋ ከትውልድ ቀያቸው በመነሳት ወደ ጎንደር ክፍለ ሀገር እየሄዱ ስለነበር ኑሩ መሐመድም በ20 ዓመት ዕድሜው ገደማ ከታናሽ ወንድሙና ከሌሎች ገበሬዎች ጋር ተቀላቅሎ ለተሻለ የእርሻ ቦታ ፍለጋ ጎንደር ክፍለ ሀገር በስማዳ ወረዳ በሐጂ ኪዳነ ምህረት ቀበሌ ሄዶ ተቀመጠ። ኑሩ አጠር ደልደል ከትከሻው ሰፋ ያለና በአብዛኛው የሚታወቀውም በደግነቱ በታታሪነቱና በሰው አክባሪነቱም ጭምር ነው። የዙምራ እናት ደግሞ ጥሩ ሰው ካሳ ትባላለች። በጎንደር ክፍለ ሀገር ስማዳ ወረዳ ተወለደች። ጥሩ ሰው መልከ መልካም የቀይ ዳማና የደስደስ ያላት ስትሆን በባህሪዋ ደግሞ አዛኝ ርብትብትና ሩህሩህ ሴት ነበረች። አቶ ኑሩ መሐመድና ወይዘሮ ጥሩ ሰው ካሳ ጎጆአቸውን ቀልሰው መኖር የጀመሩት በጎንደር ክፍለ ሀገር በስማዳ ወረዳ ጋንጌ በምትባል ቦታ ነበር። የጥሩ ሰውና የኑሩ ትዳርም ተወዳጅነት ያለው ነበር። የአብራካቸው ክፋይ የሆኑ ልጆችንም 1 2 3 እያሉ መውለዳቸውን ጀመሩ። ሴቶች ሲጸንሱ ማቅለሽለሽ፣ የድካም ስሜት መከሰት፣ የልብ ህመም፣ የምግብ ፍላጎት መቀነስና ማስመለስ የመሳሰሉትን ምልክቶች ማሳየት የተለመደ ነው። ጥሩ ሰውም እነዚህን 3 ልጆች ስትወልድ እንደ ማንኛውም ነፍሰ ጡር ሴቶች የእርግዝና ምልክቶችን ታይ ነበር። በኋላ ግን ባልተለመደ ሁኔታ የወር አበባዋ ወርሃዊ ዑደቱን አቋረጠ። ከዚህ በፊት 3ቱን ልጆቿን ስትወልድ ስታሳያቸው ከነበሩት የእርግዝና ምልክቶች አንደኛውንም አላሳየችም። ባላወቀችው መንገድ ህመምም ሳይሰማት የወር አበባዋ ብቻ በመቅረቱና ጽንሱም በሚንቀሳቀስበት ጊዜ ሆዴ አውሬ ሊያፈራብኝ ነው፣ ሆዴ በሽታ ሊያፈራብኝ ይሆን እንዴ በማለት ተጨነቀች። ውስጧ በሐሳብ ቢባዝንም የህመም ስሜት ባለመፈጠሩ የዕለት ተዕለት እንቅስቃሴዋን ከማድረግ የገታት ነገር አልነበረም። ቀን ቀርቶ ሌት ብትሰራ የድካም ስሜት አይታይባትም። ቀስ በቀስ ግን ሆዷ እየገፋና የመውለጃዋ ጊዜ ሲቃረብ ልጅ ስለመሆኑ አልተጠራጠረችም። ይሁን እንጂ የመውለጃዋ ጊዜ መቼ እንደሆነ አላወቀችውም።
በዚህ አኳኋን ጥሩ ሰውና ባለቤቷ የተለመደውን የዕለት ተዕለት ሥራቸውን በትጋት ያከናውናሉ። ቀኑ ቅዳሜ ነሐሴ 15 1940 ዓ.ም ጤፍ የሚዘራበት የክረምት ወር ነው። ኑሩ የጤፍ እርሻ ማሳቸው ከመኖሪያ ቤታቸው ራቅ ወዳለ ቦታ በመሆኑ በጧት ተነስቶ የእርሻ መሳሪያ ዕቃዎቹን ተሸክሞ በሬዎቹን እየነዳ ወደ እርሻ ቦታ በመሄድ በሬዎቹን ጠምዶ የጤፍ ዘር እርሻውን እያረሰ የጥሩ ሰውን መምጣት ይጠባበቃል። ጥሩ ሰው በበኩሏ የባለቤቷን እርሻ አፈር በመከተል የጉልጓሎ ስራዋን ለማከናወን ቅድሚያ በቤቱ ውስጥ መከናወን የሚገባቸውን ስራዎች ሌሊት ተነስታ ምጣዷን በመጣድ እንጀራዋን ጋግራ የከብቶቹን በረት አዛባ ጠርጋ ውሃዋን ቀድታና ምሳ ይዛ ወደ እርሻው ለመሄድ ቸኩላለች። አብዛኛውን በቤቱ ውስጥ ለመስራት ያሰበቻቸውን ስራዎች በቅደም ተከተል አከናውናለች። የቀራት ስራ ቢኖር ውሃ ቀድታ ማምጣት ስለነበር ከጎረቤት ጓደኛዋ ጋር ውሃዋን ቀድታ ተመለሰች። ጊዜው ከረፋዱ 3 ሰዓት ገደማ ሆኗል። ጥሩ ሰው ጎንበስ ብላ እንስራዋን አውርዳ ቀና ለማለት ግን አልቻለችም። አቃታት። ይህን ጊዜ ነው መውለድ መሆኑን ያወቀችው። ሰው ለመጥራት ወደ በሩ ሄደች። ተሸነፈች። እንደምንም በጭቃ ከተሰራችው መደብ ደርሳ ለመደገፍ በመመለስ ላይ ነች። ጽንሱ ግን ከመደቡ ደርሳ እስክትደገፍ አልጠበቃትም። ሆዴ አውሬ ሊያፈራብኝ ይሆን የተባለው ሕፃንም እዛው መሬት ላይ በቁሟ ወደቀ። ጥሩ ሰውም በሁኔታው ደንገጥ አለችና እንደምንም ዘወር ብላ ሰው ስትፈልግ አሁን መሬት ላይ የወደቀውን ሕፃን ታላቅ ወንድም አዲሱ የሚባለውን እግረ ተከል ልጅ አየችውና ሙዳይዋን እንዲያቀብላት ጠየቀችው። እግረ ተከሉ ልጅም ሙዳይዋን አቀበላት። ጥሩ ሰውም ምላጭ ከሙዳይዋ አውጥታ እተብቱን ቆርጣ እጇን ዘርግታ በጭቃ ከተሰራችው መቀመጫ ላይ አስተኛችው። በመቀጠልም ሙዳይ ያመጣላትን ልጅ የጎረቤት ሰው እንዲጠራላት ጠየቀችው። ልጁም ቶሎ ብሎ አብራቷ ቀርታ የነበረችውን ጓደኛዋን ጠራላት። ጓደኛዋም ጥሩ ሰው ወለል ላይ ወድቃ ስትመለከታት ወይ ወድቀሽ ነው ብላ ጮኸች። ጥሩ ሰውም ኧረ አልወደኩም መውለድ ነው በማለት መለሰችላት። እንዲህ ስትሆኚ አጠሪኝም ነበር እንዴ? አይ እህቴ ከዚያም አላደረሰኝ። ወደ በሩ ስመጣ ሳላስበው ነው እኮ መሬት ላይ ሾልኮ የወደቀው። ለመሆኑ ታዲያ አንቺ እንዴት ነሽ? እኔስ ደህና ነኝ። ባይሆን ልጁ ሕይወት ይኖረው አይመስለኝም። መሬት ላይ ነው እኮ በቁሜ የወደቀው አለቻት። ጓደኛዋም ሕፃኑ አይኑን ቁልጭ ቁልጭ ሲያደርግ አይታ ኧረ ልጁስ ምንም አልሆነም፣ የመንፈቅ ልጅ አይደል እንዴ የሚመስለው? ሲረገዝ አላስቸገረ፣ ምጡም አላስቸገረ፣ ወርቅ አይደል እንዴ የፈጣሪ ወርቅ? ይህንስ ስሙንም ወርቅነህ በይው አለቻት። አንድ ሕፃን ከዚህች ምድር ጋር ሲገናኝ ጀምሮ ማልቀስ የተለመደ ነው። ከጥሩ ሰው አብራክ የተገኘው ይህ ሕፃን ግን ይህንን አላደረገም። ሲወለድ አላለቀሰ፣ በኋላ ላይም ቢሆን አልቅሶ አያውቅም ስትል ወላጅ እናቱ ጥሩ ሰው እስከ 1988 ዓመተ ምህረት በሕይወት በቆየችበት ጊዜ ለማህበረሰቡ አባላት ተናግራለች። በዚህም የተነሳ በነሐሴ 15 ቀን ቅዳሜ ከረፋዱ 3 ሰዓት ገደማ በ1940 ዓመተ ምህረት የተወለደው ሕፃን ወርቅነህ እየተባለ መጠራት ጀመረ።